የተወደዳችሁ የሐሰን ዲዛይን ቤተሰቦች እንደምን አላችሁ? ዛሬም እንግዲህ ሳምንቱን ጠብቀን ወደ እናንተ ቆንጆ ልብሶችን ይዘን ከተፍ ብለናል። እንዴት ሰነበታችሁ? ሳምንታችሁስ እንዴት ነበር? ከባለፈው ቪዲዮ ላይ ቆንጆ አስተያየቶችን ስትሰጡን ስታዙን ለነበራችሁ እጅግ በጣም አድርጌ ከልብ አመሰግናለሁ። ዛሬም እንግዲህ እንደተለመደው አሪፍ ልብሶችን ማሳያችሁ ይሆናል። ነገር ግን ሰብስክራይባችን እየጨመረ አይደለም። ባካችሁ ሰብስክራይብ በማድረግ ቤተሰባዊነታችሁን አሳዩን። ወደ መጀመሪያው ልብስ ስንመጣ እንግዲህ እንዳያችሁት እጅግ በጣም ደስ የሚል ቆንጆ ቀለል ያለ የደረጃ ቀሚስ ነው ይዤላችሁ የመጣሁት። ከላይ እንደምታዩት እንግዲህ አንገቱ 4 ማዕዘን በቪ ተደርጎ የተሰራ ቆንጆ የዝርግፍ ስራ ነው ማለት ነው። እጁ ላይ እንደምታዩት ቆንጆ የአምባር ስራ አለው። እጁን አሳይልኝ ጠጋ አድርገህ። ቆንጆ የሆነች ጥልፏ አሪፍ ሆነ የተጠለፈች ከታችና ከላይ እንደምታዩት እንግዲህ ማች ሆኖ እጅግ በጣም በሚያምር መልኩ ደብል መነን ተደርጎ የተሰራ ልብስ ነው። ይሄ ልብስ እኔ በጣም ወድጄዋለሁ። እናንተም ከወደዳችሁት ኦርደር አድርጉኝ። ይሄ ልብስ እንግዲህ ባያችሁት መልኩ ከላይም በምትፈልጉት ዲዛይን ይቀየርልን ማለት ትችላላችሁ። ቆንጆ አድርገን ሰርተነው። ይሄ ልብስ እንግዲህ ከወደዳችሁት የዚህ ልብስ ዋጋ 13 ሺህ ብር ነው። ኦርደር አድርጉ። ወደሚቀጥለው እንሄዳለን። ወደ ቀጣይ ስንመጣ ደግሞ ካስታወሳችሁት ምናልባት ከዚህ በፊት አንዱን አርብ ላይ ሰርቼ ያሳይቻችሁ ነበር። የቤታችን አዲስ ክሬት የተደረገ ስራ ነው ብያችሁ ነበረ። እንግዲህ በየቪዲዮ የመጀመሪያ እንትን ላይ እንግዲህ አዳዲስና የራሳችን የሰራናቸውን ቆንጆ ስራዎች የምናቀርብበት ቻናል ስለሆነ አዳዲስ ነገር ማየት የምትፈልጉ ሰዎች እንግዲህ ሰብስክራይብ ማድረግ ትችላላችሁ። እንዳያችሁት እንግዲህ እዚህ ጋር እጅግ በጣም ደስ የሚል በፈርጦች ሸብረቅረቅ ብሎ በጣም አምሮ የተሰራ የቤታችን ምርጡ ስራ ነው። እኔ በጣም የወደድኩት በሰርቼውም ደስ ብሎኝ እናንተ ፊት ላቀርበው የወሰንኩበት ስራ ነው። ይህን ልብስ ምን ለየት ያደርገዋል ካላችሁኝ ደግሞ እጅግ በጣም ከምላችሁ በላይ ቀላል ነው። በቃ ላለባበስ በጣም ምቹ ነው። ምንም አይነት የተንዛዛ የጥልፍ የከለር የክር ብዛት የለውም። እንዳያችሁት እንግዲህ ወጥ አንድ ከለር ነው። የዱባይ ክር ነው እዚህ ጋር የተጠቀምንለት አረንጓዴ የዱባይ ክር ሲሆን እዚህ ጋር ደግሞ እንዳያችሁት ተሸንሽነው እዚህ ጋር መስመር ሆኖ የወጡት ሙሉ ሻምፐኝ ክር ሲሆን እንዳያችሁት እንግዲህ እጅግ በጣም የሚያምር የፈርጥ አደራረግ ነው ያደረግንለት። መስቀሉን ዳይመንዶቹን አጅቦ የሄደበት መንገድ ልዩ የሆነ ውበት እንዲሰጠው አድርጎታል። እዚህ ጋር የተጠቀምንለት 3 አይን መነን ነው። ይህን ልብስ እኔ በጣም ነው የወደድኩት። ከላይ ያለው አሰራር ደግሞ ታችኛው ጋር ማች እንዲያደርግ ሙሉ ጥልፍ አድርገን በሸፒ ስራ ነው የሰራ ነው። እጁ ላይም እንደምታዩት እንግዲህ ወጣ ያለ ዲዛይን ያለው ሲሆን ከላይ እንግዲህ ለብቻ እጅጌ ጉርድ ተደርጋ መሀል ላይ ደግሞ መነን ተደርጎ እዚህ ጋር አምባር ተደርጎለታል። ይህን ልብስ አምባሩ እጅ ሙሉ አይመቸኝም ካላችሁ አምባሩ ተነስቶላችሁ እዚህ ጋር በአጭር መሆን ይችላል። እዚህ ጋር አይመቸኝም ካላችሁ በእጅ ሙሉ ተደርጎ በምትፈልጉት የአሰራር ሲስተም ቆንጆ አድርገን እንሰራላችኋለን። ከላይ እንግዲህ እንዳያችሁት ሸፒ ስራ ነው። አንገቱ 4 ማዕዘን ቢ ተደርጎ የተሰራበት መንገድ በጣም ደስ የሚል ልብስ ነው። እንግዲህ ይሄ ልብስ እንዳያችሁት እኛ ጋር ነው ያያችሁት። ከዚህ በፊት ተሰርቶ የሚያውቅ አይነት ስራ አይደለም። ይህንን ልብስ እጅግ በጣም ቀለል ባለ ዋጋ ምቾት ተሰምቷችሁ እንድትለብሱት አድርገን የሰራ ነው። ዋጋችን እንግዲህ ይሄ ልብስ 20 ሺህ ብር ነው። ኦርደር አድርጉ እንላለን። በቀጣይ እንግዲህ እንደምታዩት ቀይ ልብስ ደመቅ ያለ በፈርጥም በፒንክ ከለር በቀይና በነጭ ታጅቦ የተሰራ ቆንጆ የሆነ የሚያምር ወራጅ ስራ ነው ማሳያችሁ። እንደምታዩት እንግዲህ አንገቱ ከላይ ሰፋ ተደርጎ ወደ ትከሻ መውረድ የሚችል ከዛም ደግሞ ከፈለጋችሁ እንደዚህ አድርጋችሁ መጠቀም የምትችሉ እዚህ ጋር ሴት ባለ ልብሷ ትንሽ ወፈር ያለች ስለሆነች ዲስፕሌይ ላይ ሰፋ ብሏታል ማለት ነው። እንደምታዩት እንግዲህ ወደዚህም ወደ ትከሻው ወርዶ መሰራት ይችላል። ሼፒ ስራ ነው። ከኋላ ዚፐር ነው። እንደምታዩት እንግዲህ ቀጥ ብሎ የወረደበት መንገድ እጅግ በጣም ደስ የሚል ጥንቅቅ ያለ ስራ ነው ማለት ነው። እንደምታዩት እንግዲህ ከላይም ስስ 3 አይን መነን ከአምባር ጋር ነው የተሰራው ማለት ነው። እንዳጋጣሚ ሆኖ አምባር ላይ ፈርጥ አላረግንበትም። ዛሬ ቪዲዮ ላይ መግባት ስላለበት ስለወደድኩት ብዬ ነው እዚህ ጋር ያመጣሁት። ከቪዲዮ በኋላ አምባሩ ላይ ፈርጥ የምናደርግበት ይሆናል። እንደምታዩት እንግዲህ እጅግ በጣም የሚያምር ልዩ የሆነ 3 አይን መነን ነው አብረን የተጠቀምንለት። 5 ወርድ መነን ነው። ሰፊ የሆነ ነጠላ አለው። በፈርጥ ሸብረቅረቅ ብሎ አምሮ ተሰርቷል ማለት ነው። እንደምታዩት እንግዲህ ከታች ከዚህ ከወራጁ ትንሽ የሰፋ የምትል 8 ሴንቲሜትር ሆነ የተሰራች መሀል ላይ እንግዲህ እንደምታዩት መስቀሎቹ በፈርጥ ታጅበው እዚህ ጋር ዚግዛግ የሆነበት መንገድ የሲኛዋ የዳይመንዷ ቅርጽ እጅግ በጣም የሚያማምር ቆንጆ ዲዛይን ሆኖ ነው የወጣው።
እዚህ ጋር እንግዲህ እንደምታዩት አሪፍ የሆነች መስቀል አብሮ ተሰርቶላታል። ይሄ ልብስ 5 አርብ ነው። 3 አይን መነን ነው። ቆንጆ ልስልስ ያለ 3 አይን መነን ነው። በብዛት ሆኖ ማዘዝ ለምትፈልጉ እንግዲህ ልዩ ቅናሽ የምናደርግላችሁ ይሆናል። እናንተም የወደዳችሁትን ያያችሁትን ስክሪንሻት እያደረጋችሁ ዋትስአፕ ላይ ቴሌግራም ላይ ልትልኩልን ትችላላችሁ። ይህ ልብስ እንግዲህ ባያችሁት በወደዳችሁት ዲዛይን ወራጅም ከፈለጋችሁ ወራጅ ካልፈለጋችሁ እንግዲህ በወደዳችሁት ዲዛይን ዋጋው 15 ሺህ ብር ነው። ኦርደር አድርጉ። እንዳያችሁት እንግዲህ ይሄ ልብስ 2 ልብስ ነው ኦርደር የተደረኩት። እዛ ጋር አንገቱ በደንብ ስላልታየ እዚህ ጋር ላሳያችሁ ብዬ ነው። እንደምታዩት እንግዲህ ቆንጆ የሆነ የአንገት ቅርጽ ነው የተሰራለት። እጅግ በጣም የሚያምር ቀጥ ብሎ የወረደ ቆንጆ የሆነ ዲዛይን ነው የተደረገለት። እንደምታዩት እንግዲህ ከታችም ዘንገትከት ያለ ሰፋ ያለ አብሮ ተደርጎለታል። እንዳያችሁት እንግዲህ ቆንጆ ሆኖ ጽድት ያለ ምንም አይነት እንከን የሌለበት ደስ የሚል ስራ ነው። ይህንን ልብስ እንግዲህ በብዛት ማዘዝ ለምትፈልጉ የሙሽራ ቤተሰብ ለማች ማድረግ የምትፈልጉ ሰዎች እንግዲህ በትልቅም ተደርጎ መሰራት ይችላል። ይሄ በቀጭን ስራ ስለተሰራ ምናልባት ይህንን ከወደዳችሁት በሰፊ አድርገን መስራት የምንችል ይሆናል። እንዳያችሁት እንግዲህ በዚህ መልኩ ጥንቅቅ አድርገን የምንሰራላችሁ ሲሆን ኦርደር አድርጉ እንላለን። እናመሰግናለን። እንግዲህ እንዳያችሁት ወደ ቢጫው ልብስ ስንመጣ ቆንጆ የሆነ የሽመና አሪፍ ልቅም ብሎ የተሰራ የሚያምር ልብስ ነው ይዤላችሁ የመጣሁት። እንግዲህ ከላይ እንደምታዩት እንግዲህ 4 ማዕዘን ተደርጎ እስከ ትከሻው አሪፍ የሆነ ሰፋ ያለ ጥለት ተሰርቶለታል። ቀጥ ብሎ መውረዱ እዚህ ጋር አሪፍ ውበት እንዲሰጡ አድርጎታል። እዚህ ጋር ጥልፎቹ ከታች ሙሉ ጥለቱ ላይ ያሉትን ጥልፎች ነው ያስቀመጥነው። ወደዚህ ስንመጣ ደግሞ ሹራቡ ዝርግፍ ስራ ነው ማለት ነው። ቀጠን ብላ እዚህ ጋር እስከ 5 ሴንቲሜትር ተደርጋ የተሰራች ስራ ነች። ወገቡ ላይ በላስቲክ ነው። እዚህ ጋር ደግሞ 2 አይን መነን ተደርቦበታል። ከ2 አይንም ተደርቦ ከስር ደግሞ እንደምታዩት ተሸፍኖ የተሰራ ሲሆን ከላይ ደግሞ ቆንጆ የሆነ ወርዷ ሰፊ የሆነች እስከ 30 ሴንቲሜትር የምትረዝም መደቡ ቤጅ ከለር ከወርቃማ ጋር ተደርጎ ከላይ ደግሞ እንደምታዩት ቢጫና ቸኮሌት ከለር ተደርጎለታል። ምታምር ደስ የምትል ዲዛይን አላት። ታምራለች፣ ድምቅ ታደርጋለች። ለተለያዩ ፕሮግራም መሆን የምትችል ነች። ይሄ ልብስ እንግዲህ እኛ ጥለቱን አይተን ስለወደድ ነው ለገበያ ብለን አዘጋጅተን የሰራነው ልብስ ነው ማለት ነው። ይህን ልብስ ኦርደር ማድረግ ለምትፈልጉ እንግዲህ እንዳያችሁት እንግዲህ በወደዳችሁት ዲዛይን መሰራት ይችላል። የዚህ ጥበብ ዋጋ እንግዲህ 14 ሺህ ብር ነው። በመቀጠልም ሰብስክራይብ አድርጋችሁ ለምታዙን ሰዎች ልዩ ቅናሽ የምናደርግላችሁ መሆኑን ልናሳውቃችሁ እንወዳለን። ወደ ቀጣይ ልብስ በመቀጠል እንግዲህ አሁንም ወራጅ ይዤላችሁ መጥቻለሁ። ከላይ እንግዲህ እንደምታዩት አንገቱ 4 ማዕዘን ቪ ተደርጎ የሹራብ ስራ ነው ማለት ነው። እንዳያችሁት እንግዲህ ቆንጆ የሆነ ስራ ነው። እጁም እንግዲህ ሰፋ አድርገን እስከ 15 ሴንቲሜትር ሆኖ የተሰራ ሲሆን ሹራብ ስራ ነው። በላስቲክ ተደርጎ ነው የተሰራው። ከዚህ ጋር ስንመጣ ደግሞ ወደ ወራጁ እስከ 7 ሴንቲሜትር የሚሰፋ ቀጠን ብላ የወረደች ከታች ደግሞ እንደምታዩት ቀለል ያለ አሪፍ መስቀል አብሮ ተደርጎለታል። ወደ ታች ስንመጣ ደግሞ ልዩ የሆነ የሽመና ስራ ነው። እስከ 12 ሴንቲሜትር የምትሰፋ እዚህ ጋር እንደምታዩት 2 ዳይመንድ መሀል የሆነው ግማሽና ግማሽ በላይና በታች ተደርጎ የተሰራ ሲሆን የከለሩ አይነት ደግሞ ቅልቅል ወርቃማ፣ ከዛ ጥቁር አለ፣ ከዛ ደግሞ 21 ቁጥር የሚባለው ከለር አለ ማለት ነው። ይሄ ልብስ ደብል መነን ተደርጎ በሚያምር መልኩ 4 ወርጅ ሆኖ ነው የተሰራው። እንግዲህ ባያችሁት መሰረት ኦርደር ማድረግ ለምትፈልጉ ሰዎች ዋጋችን 12 ሺህ ብር ሲሆን ኦርደር አድርጉን። እንዲሁም ወዳችሁት ለኛ መላክ ከፈለጋችሁ ስክሪንሻት እያደረጋችሁ መላክ አትርሱ እንላለን። የተወደዳችሁ ለዛሬ ይዘንላችሁ የመጣናቸው ልብሶች እነዚህን ይመስላሉ። በቀጣይ አሪፍ ነገር እንዲደርሳችሁ ቪዲዮውን ሰብስክራይብ ማድረግ አይረሳ። ሀሰን ዲዛይን ነበርኩ። እስከ ሳምንት መልካም ሳምንት ይሁንላችሁ። ቻው ቻው።